ጥሩ መዓዛ መኖር ማለት ሽቶ መቀባት ብቻ አይደለም፣ የማይረሳ ማንነትን መፍጠር እንጂ። በየሄዳችሁበት ቦታ ሁሉ ለስላሳና ደስ የሚል ትውስታን ጥሎ ማለፍ ነው። ከአንድ ክፍል ወጥታችሁ ከሄዳችሁ በኋላም እንኳን መዓዛችሁ ስለ እናንተ ይናገራል። ሰዎች ምቾት እንዲሰማቸው፣ እንዲሳቡና ስለ እናንተ ለማወቅ እንዲጓጉ ሊያደርግም ይችላል። እንግዲህ ጥሩ መዓዛ የመኖር ኃይል ይህን ያህል ነው። ሁልጊዜ ጥሩ መዓዛ እንዲኖራችሁ ከፈለጋችሁ ይህ የአንድ ጊዜ ተግባር አለመሆኑን መረዳት አለባችሁ። ከዚህ የሚልቅ ደግሞ የተሟላ ህይወት ዘይቤ እንደሆነ ታውቃላችሁ። በየቀኑ አብረው የሚሰሩ ልምዶች፣ ስርዓቶችና አንዳንድ ዝርዝሮች ድምር ውጤት ነው። ከመሰረታዊና በጣም አስፈላጊው ነጥብ ስንጀምር ዋናው ንጽህና ነው። ሰውነታችሁ ሁል ጊዜ ንጹህ መሆን አለበት። የሽቶ ዋጋ የፈለገውን ያህል ውድ ቢሆን ባልታጠበ ቆዳ ላይ መቼም ቢሆን ጥሩ መዓዛ ሊኖረው አይችልም። በተለይ ሞቃታማ በሆነ አካባቢ የምትኖሩ ከሆነ በየቀኑ መታጠብ የግድ ነው። ነገር ግን መታጠብ ማለት ቶሎ ታጥቦ መውጣት ሳይሆን ጊዜ ወስዳችሁ ሰውነታችሁን በትክክል ማጽዳት ያስፈልጋችኋል። ላብና ባክቴሪያ በሚከማቹ ቦታዎች ላይ ትኩረት አድርጉ። ለምሳሌ እንደ ብብት፣ አንገት፣ ከጆሮ ጀርባ እና እግር። ስለዚህ ደስ የሚል ሽታ ያለው ጥሩ የሰውነት ሳሙና ተጠቀሙ። ሰውነታችሁ ጥሩ መዓዛ እንዲኖረው ስትፈልጉ መጥፎ ሽታን ለመሸፈን ከመሞከር ይልቅ የሽታውን መነሻ ማስወገድ ይሻላል። ከታጠባችሁም በኋላ ሰውነታችሁ ሙሉ ለሙሉ ማድረቅ በጣም አስፈላጊ ነው። ብዙ ሰዎች ይህንን ነገር ችላ ይሉታል። ነገር ግን እርጥበት ወደማይፈለግ ሽታ ሊያመራ ይችላል። ስለዚህ ልብሳችሁን ከመልበሳችሁ በፊት ሁሉም የሰውነት ክፍላችሁ ደረቅ መሆኑን ማረጋገጥ ይኖርባችኋል። ቀጥሎ ያለው ደግሞ የቆዳ እርጥበትን መጠበቅ ነው፣ ወይም ደግሞ ሞይስቸራይዚንግ ነው። ይህ ደረጃ ብዙ ጊዜ ይዘነጋል፣ ነገር ግን ትልቅ ልዩነት ያመጣል። ቆዳችሁ እርጥበት ሲኖረው መዓዛን ረዘም ላለ ጊዜ ይይዛል። ደረቅ ቆዳ ጠረንን ለረጅም ጊዜ ሊያቆይ አይችልም። ገና እንደታጠባችሁ ቆዳችሁ ሳይደርቅ የሰውነት ሎሽን ተቀቡ። ይህም እርጥበቱ በቆዳችሁ ውስጥ እንዲያዝና ለሽቶ ቀጣይ ለምትቀቡት ሽቶ ደግሞ መሰረት እንዲሆን ይረዳዋል። አሁን ደግሞ ስለ ዶድራንት እናውራ። ጥሩ መዓዛ እንዲኖራችሁ ከፈለጋችሁ በየቀኑ ዶድራንት መጠቀም ምርጫ ሳይሆን ግዴታ ነው። ላብን ለመቆጣጠርና የሰውነት ሽታን ለመከላከል ይረዳል። ከሰውነታችሁ ጋር ይስማማ ዶድራንት ምረጡ። አንዳንዶች ጠንካራ ሽታ ያላቸውን ይመርጣሉ፣ ሌሎች ደግሞ ቀለል ያለ ወይም ሽታ የሌለውን ይመርጣሉ። ቁልፉ በየቀኑና ሳያቋርጡ መቀባት ነው። ብዙም የማያልበኝ ቀን ነው ብላችሁ እንኳን ብታስቡ አንድም ቀን እንኳን እንዳያመልጣችሁ። አሁን ወደ ዋናው ክፍል ወደ ሽቶ እንሂድ። ብዙ ሰዎች ብዙ ሽቶ መቀባት የተሻለ መዓዛ እንዲኖራቸው የሚያደርግ ይመስላቸዋል። ነገር ግን ይህ እውነት አይደለም። በጣም ብዙ ሽቶ ሌሎችን ሊረብሽና ምቾት ሊነሳ ይችላል። ግቡ ለስላሳና ንጹህና ሳቢ መዓዛ እንዲኖራችሁ ማድረግ ስለሆነ ሽቶችን እንደ የእጅ አንጓ፣ አንገት እና ጆሮ ጀርባ ያሉ ቦታዎች ላይ ይቀቡ። እነዚህ ቦታዎች ሙቀትን ስለሚያመነጩ መዓዛው በተፈጥሯዊ ሁኔታ እንዲሰራጭ ይረዳሉ። ሽቶችን ከተቀባችሁ በኋላ የእጅ አንጓችሁን አታሻሹ፣ ምክንያቱም ይህ መዓዛውን ስለሚሰባብረው ቶሎ እንዲጠፋ ያደርጋል። ሌላው ውጤታማ ዘዴ መዓዛዎችን መደራረብ ነው። የሰውነት ሳሙና፣ ሎሽንና ሽቶዎች ተመሳሳይ ጠረን ሲኖራቸው መዓዛው እየጠነከረና ረዘም ላለ ጊዜ ይቆያል። ይህም በዙሪያችሁ ውብና ወጥ የሆነ መዓዛን ይፈጥራል። ሌላው ደግሞ ልብሶችም ለጠረን ትልቅ ሚና ይጫወታሉ። ሁልጊዜ ንጹህ ልብስ ልበሱ። ሰውነታችሁ ንጹህ ቢሆንም እንኳን አዲስ ያልሆነ ልብስ መልበስ ሁሉንም ነገር ሊያበላሹ ይችላል። ልብሶችን ጥሩ ሳሙና በመጠቀም በየጊዜው ጠቡ። ከመቀመጣቸው በፊት ሙሉ በሙሉ መድረቃቸውን ያረጋግጡ፣ ምክንያቱም እርጥብ ልብሶች መጥፎ ሽታ ሊያመጡ ይችላሉ። እንዲሁም በልብሳችሁ ላይ ቀለል ያለ ሽቶ ወይም የጨርቅ ስፕሬይ መጠቀም ትችላላችሁ። ይህንን ቀኑን መዓዛው አብረዋችሁ እንዲቆይ ይረዳል። በተጨማሪም ደግሞ ፀጉር ሌላው የመዓዛ አካል ነው። ፀጉር መዓዛን በጥሩ ሁኔታ የመያዝ አቅም አለው። በአጠቃላይ ጥሩ መዓዛ እንዲኖራችሁ ፀጉራችሁን በንጽህና መጠበቅ አስፈላጊ ነው። ደስ የሚል ሽታ ያለው ሻምፖና ኮንዲሽነር ተጠቀሙ። እንዲሁም የፀጉር ሚስት ወይም ሄር ሚስት መጠቀም ወይም ደግሞ ፀጉርን ከማበጠራችሁ በፊት በማበጠሪያው ላይ ሽቶ መርጨት ትችላላችሁ። ይህም በሚንቀሳቀሱበት ጊዜ ሁሉ ለስላሳና ረጅም ጊዜ የሚቆይ መዓዛን ይፈጥራል። አሁን ደግሞ ስለ አፍ ንጽህና እናውራ። ያተነፋፈስ ጠረን የማንነታችሁ ትልቅ አካል ነው። የሰውነታችሁ መዓዛ ምንም ያህል ማራኪ ቢሆን የአፍ ጠረናችሁ መጥፎ ከሆነ ሁሉንም ስሜት ሊያበላሸው ይችላል። በቀን ቢያንስ 2 ጊዜ ጥርስ መቦረሽ ይኖርባቸዋል። የአፍ መታጠቢያ ወይም ማውዝዋሽ መጠቀምንም በተጨማሪ አትርሱ። በቂ ውሃ መጠጣትም በጣም አስፈላጊ ነው። የአፍ መድረቅ ለመጥፎ ጠረን ምክንያት ሊሆን ስለሚችል ሁልጊዜ ውሃ በመጠጣት አፋችሁ እንዳይደርቅና ትንፋሻችሁ ፍሬሽ እንዲሆን ይረዳዋል። የአመጋገብ ሁኔታችሁን በጠረናችሁ ላይ ተጽዕኖ ያሳድራል። የምትመገቡት ነገር በቆዳችሁ በኩል ሊወጣ ይችላል። እንደ ነጭ ሽንኩርት፣ ቀይ ሽንኩርት እና ጠንካራ ቅመማ ቅመሞች በሰውነት ጠረን ላይ ተጽዕኖ ሊያሳድሩ ይችላሉ። ይህ ማለት እነዚህን ምግቦች ሙሉ በሙሉ ተዉ ማለት አይደለም።
ነገር ግን ራሳችሁ ላይ ያለውን ተጽዕኖ ማወቅ ጥሩ ነው። ፍሬሽ ፍራፍሬዎችንና አትክልቶችን መመገብ እንዲሁም ብዙ ውሃ መጠጣት ሰውነታችሁ በተፈጥሯዊ ሁኔታ ንጹህና ፍሬሽ የሆነ መዓዛ እንዲኖረው ይረዳል። አካባቢያችሁ እናንተ ከምታስቡት በላይ ትልቅ ዋጋ አለው። ክፍላችሁ፣ የአልጋ ልብስ እና ፎጣዎች ሁሉም በጠረናችሁ ላይ ተጽዕኖ ሊያሳድሩ ይችላሉ። አካባቢያችሁ ንጹህ ካልሆነ ሽታ ወደ ሰውነትና ወደ ልብስ ሊተላለፍ ይችላል። ስለዚህ የመኖሪያ ቦታን በየጊዜው ማጽዳታችሁን አረጋግጡ። ንጹህ የአልጋ ልብሶችንና ፎጣዎችን መጠቀም ትልቅ ልዩነት ያመጣል። በተጨማሪም ሁልጊዜ ጥሩ መዓዛ እንዲኖረን የሚረዳው ሚስጥር ቀጣይነት ነው። ማንኛውም ሰው ለአንድ ቀን ጥሩ መዓዛ ሊኖረው ይችላል። ነገር ግን በየቀኑ ያንን ጠብቆ መቆየት ለሁሉም ሰው ቀላል አይደለም። ልዩነት ያለው ደግሞ በልምድ ላይ ነው። አንድን ተግባር በቀጣይነት ስታከናውኑ የህይወት አካል ይሆናል። አሁን ደግሞ ትልቁ ልዩነት ወደሚያመጣው ጥቃቅን ዝርዝሮች እንግባ። ትንሽ ሽቶ ወይም የሰውነት ስፕሬይ በቦርሳችሁ ያዙ። ይህንን በቀን ውስጥ በተለይም ከረጅም ሰዓታት በኋላ ወይም በሞቃት የአየር ሁኔታ ውስጥ መዓዛችሁን ለማደስ ይረዳችኋል። አንድ የመርጫት ብቻ በራስ የመተማመን ስሜታችሁን ወዲያውኑ ይጨምረዋል። በተጨማሪም እግርን አትርሱ። በትክክል ካልተያዘ የእግር ጠረን ችግር ሊሆን ይችላል። እግራችሁን ንጹህና ደረቅ አድርጋችሁ ጠብቁ። በምትታጠቡበት ጊዜ በደንብ አጽዱ እና ሙሉ በሙሉ አድርቁ። ካስፈለገም የእግር ፓውደር ወይም ስፕሬይ መጠቀም ትችላላችሁ። ጫማዎችም ንጹህና ደረቅ መሆን አለባቸው። በየቀኑ ሳትቀይሩ አንድ አይነት ጫማ ማድረግና አየር እንዲያገኝ አለማድረግ ለመጥፎ ሽታ ምክንያት ይሆናል። እንዲሁም ጌጣጌጦችና ሌሎች ቁሳቁሶች እንኳን መዓዛ ሊይዙ ይችላሉ። ቀለል ያለ ሽቶ የተረጨበት ሻርፕ፣ ቦርሳ ወይም ጃኬት በምትሄዱበት ቦታ ሁሉ ለስላሳ ጠረን ጥሎ ሊያልፍ ይችላል። እነዚህን ጥቃቅን ዝርዝሮች በአጠቃላይ መዓዛችሁ ላይ ተጨማሪ ውበትን ይጨምራሉ። እንዲሁም የአየር ሁኔታን ግምት ውስጥ አስገቡ። ቀለል ያለና ፍሬሽ መዓዛ ለሞቃታማ የአየር ሁኔታ ተስማሚ ናቸው። ጠንከር ያሉና ጥልቅ መዓዛዎች ደግሞ ለቅዝቃዜ ወቅት የተሻሉ ናቸው። እንደ አየር ሁኔታው መዓዛችሁ ማስተካከል የበለጠ ውጤታማ ያደርገዋል። ሌላው አስፈላጊ ነጥብ ሽቶን እንዴት እንደምታስቀምጡ ነው። ሽቶን በቀጥታ ከፀሐይ ብርሃን ርቆ በሚገኝ ቀዝቃዛና ደረቅ ቦታ አስቀምጡ። ሙቀትና ብርሃን መዓዛውን ሊጎዱና ከጊዜ በኋላ ሽታው እንዲቀየር ሊያደርጉ ይችላሉ። በተጨማሪም ተፈጥሯዊ መዓዛዎችን መጠቀም ይችላሉ። እንደ ሮዝ ውሃ፣ ኢሴንሻል ኦይልስ፣ ሲትረስ ያላቸውን ስፕሬዎች ንጹህ መዓዛ ሊሰጣችሁ ይችላል። እነዚህ አማራጮች አብዛኛውን ጊዜ ቀለል ያሉ በመሆናቸው በቀን ውስጥ ደጋግማችሁ ልትጠቀሙባቸው ትችላላችሁ። የራስ እንክብካቤ ከጠረን ጋር ጥልቅ ግንኙነት አለው። ራሳችሁን ስትንከባከቡ ሁሉም ነገር ይሻሻላል። ቆዳ ያምራል፣ ፀጉር ጤናማ ይሆናል እና አጠቃላይ ማንነታችሁ ይበልጥ ማራኪ ይሆናል። ጥሩ መዓዛ መኖር ራስን የመንከባከብ አንዱ አካል ነው። እንዲሁም የራስን የሰውነት ሁኔታ መረዳት በጣም አስፈላጊ ነው። የእያንዳንዱ ሰው የሰውነት ተፈጥሮ ወይም ኬሚስትሪ የተለያየ ነው። በሌላ ሰው ላይ በጣም ደስ የሚል መዓዛ ያለው ሽቶ በራሳችሁ ላይ ደግሞ ተመሳሳይ ሽታ ላይኖረው ይችላል። ስለዚህ ጊዜ ወስዳችሁ ለእናንተ የሚስማማችሁን ነገር መርምሩና አግኙ። ዝም ብላችሁ ፋሽንን ወይም ሁኔታዎችን አትከተሉ። አንድ መዓዛ በሰዎች ዘንድ ተወዳጅ ስለሆነ ብቻ ለእናንተ ትክክል ነው ማለት አይደለም። ተፈጥሮና ምቾት የሚሰጣችሁን ምረጡ። እውነተኛ ውበት የሚመጣው ከማንነት ጋር ከሚስማማ እውነተኛ ምርጫ ነው። በተጨማሪም በአንድ ጊዜ የተለያዩ መዓዛዎችን ከመቀላቀል ተቆጠቡ። ይህንን ስምምነት ከመፍጠር ይልቅ ምስቅልቅል እንዲፈጠር ሊያደርግ ይችላል። ምክንያቱም ድብልቅልቅ ያለ መዓዛዎች ወይም ሽቶዎች ያልሆነና ለእናንተ የማይስማማ መዓዛ ሊያወጡ ይችላሉ። ሁልጊዜም ቢሆን ሽታን ከመሸፈን ይልቅ ማደስ ይመረጣል። ፍሬሽነታችሁ እንደቀነሰ ከተሰማችሁ ወይም ጥሩ እየሸተታችሁ እንዳልሆነ ከተሰማችሁ ተጨማሪ ሽቶ ከመጨመር ይልቅ ራሳችሁን አጽድታችሁ በደንብ ታጥባችሁ እንደገና በንጹህ ሁኔታ ሽቶዎችን መጠቀም ይመከራል። በመጨረሻም ጥሩ መዓዛ እንዲኖራችሁ ውስብስብ ነገር አያስፈልግም። ቀላል ልምዶችን መገንባትና ቀጣይነት ያለው ተግባር መፈጸም ነው። ለእያንዳንዱ ነገሮች ትኩረት መስጠትና በየቀኑ ራስን የመንከባከብ ጉዳይ ነው። እነዚህን ሁኔታዎች ስትከተሉ አልፎ አልፎ ብቻ ሳይሆን ሁልጊዜ ጥሩ መዓዛ ይኖራችኋል። ያ በራስ የመተማመን ስሜትን ደግሞ ከፍ የሚያደርጉት ነገር ናቸው። አረማመዳችሁ፣ አነጋገራችሁና ሰዎችን እናንተን የሚያዩበትን መንገድ ሁሉ ይለውጣል። ስለዚህ ዛሬውኑ ጀምሩ። የዕለት ተዕለት ተግባራችሁን ቀስ በቀስ እንደ አዲስ ጀምሩ። ይህ ቪዲዮ ከጠቀማችሁና ከወደዳችሁት ላይክ እና ሰብስክራይብ አድርጉ። ኮመንትን በማድረግ አስተያየታችሁን ስጡኝ። ቻው።